18 ዓመት በአንድ ባት ሴትና ወንድ አይን ላይን ሳይተያዩ ኖሩ። ሰይጣን እሱን ለመጣል ወጥመድ አድርጎ ያዘጋጀለትን ሴት አስተምሮ መክሮ ሌት 12 ጊዜ የምትጸልይ በሰዓት መሃል ቆማ የምትጸልይ ቅድስት አደረጋት። ለቻናላችን አዲስ ከሆኑ ያሉት ደበሎ ሚዲያ ላይ ነው። ደበሎ ሚዲያ የመጽሐፍ ቅዱስ አስደናቂ ታሪኮች ዓለማችን ካሳለፈቻቸው አስገራሚ እውነታዎች እየመረጠን ወደ እናንተ የምናደርስበት ቻናል ነው። ቻናሉን ሰብስክራይብ ያደርጉ። ለርሶ ሰብስክራይብ ማድረግ ቀላል ነው፣ ለኛ ግን የዘራነውን ዘር ፍሬ እንድናይ ያደርገናል። ይህ ቅዱስ አባት ጎልማሳ ሆኖ ሳለ አባ አንጦንዮስ ወደ ምንኩስና ሲጠራው ራእይን አየ። በነቃ ጊዜም ተነስቶ ወደ እስድሮስ ሄደ። አስቄማም ለብሶ እያገለገለው ከእርሱ ዘንድ ኖረ። ከዚያም በኋላ ወደ ደብረ ቶና ተመልሶ ለራሱ በዓትን ሠራ። በታላቅ ገድልም ተጠምዶ በቀንና በሌሊት ተጋደለ። ሰይጣንም በእርሱ ላይ ቀንቶ በሴት መነኩሴ አምሳል ወደ እርሱ መጣ። መጥቶም በዓቱን ባንኳኳ ጊዜ ከፈተለትና ገባ። ቅዱሱም ተነስተን እንጸልይ አለው። ያን ጊዜም ተንኮሉን ገለጸ። መልኩንም እንደ እሳት ላቦት ሆነ። ቅዱስንም እኔ ታላቅ ጦርነት አመጣብሃለሁ አለው። ከዛም በአንዲት እጅግ በጣም ውብ ወደ ሆነች እንስት ሄዶ ሰይጣን አነሳሳት። ቅዱስ አሞንዮስን ከእርሷ ጋር በኃጢአት ልትጥለው ቀጭን ልብሶችን ለብሳ ወደ እርሱ በምሽት ጊዜ ደረሰች። እንዲህም እያለች ደጃፉን አንኳኳች። እኔ ምጽአተኛ ሴት ነኝ፣ መንገድንም ስቼ በምሽት ወደዚህ ደረስኩ። አራዊትም እንዳይበላኝ በውጭ አትተወኝ፣ እግዚአብሔርም ስለ እኔ ደም እንዳይመረምር አለችው። በከፈተላት ጊዜም የሰይጣኑ ማጥመጃ እንደሆነች የላካትም እሱ እንደሆነ አወቀ። በአምላካዊ መጽሐፍት ቃልም ገሰጻት። ለኃጣን ስለተዘጋጀ የሲኦል እሳትም ማስገነዘባት። ለጻድቃን ስለተዘጋጀ ፍጹም ደስታና ተድላም ነገራት። ያን ጊዜም የሚላትን ታስተውል ዘንድ እግዚአብሔር ልቦናዋን ከፈተላት። መልካሙንም ልብስ ከላይ አውጥታ ጣለች። ከእግሮቹ በታችም ሰገደች። ነፍሷንም ያድን ዘንድ በማልቀስ ለመነችው። የፀጉር ልብስም አለበሳት። ራሷንም ተላጭታ በገድል ሁሉ ተጠምዳ በቀንም በሌሊትም 12 ጊዜ የምትጸልይ ሆነች። በየ2ና በየ3 ቀኑም ትጾማለች። ሰይጣንም ባፈረ ጊዜ በመነኩሴ ተመስሎ በእያንዳንዱ ገዳም በመግባት እያለቀሰና እያዘነ እንዲህ አላችሁ፣ በአባ አሞንዮስ ቤት ሴት አለችና በአባ አሞንዮስ ቤት ሴት አለችና እርሱ ከታላቅ ገድል በኋላ የአንዲት ሴት ፍቅር ወድቋል፣ እርሷም በእርሱ በዓት ትኖራለች አላቸው። እነሆም መነኮሳትን አሳፈራቸው። አስቂሞኒየም አጎሳቅሎ በመላእክት አምሳል የሆነ ጻድቁ አባ ብሉይ ያን ጊዜ ተነሳና አባ ዮሴፍንና አባ ቦይምን ከእርሱ ጋር ወሰዳቸው። ወደ ቅዱስ አሞንዮስ ገዳም ደብረ ቶና ደረሱ። ደጃፉንም ባንኳኩ ጊዜ ያቺ ሴት ወጣች። እርስ በርሳቸው ያ መነኩሴ የነገረን እውነት ነው ተባባሉ። የከበረ አሞንዮስም ሳድዥ ብሎ ስም አውጥቶላት ነበር። ይህም የዋሂት ማለት ነበር። ገብተው ጸሎት አድርገው የእግዚአብሔርን ገናናነት እየተነጋገሩ እስከ ምሽት ተቀመጡ። አባ አሞንዮስም አምባሻ እየጋገረችልን ነውና ተነሱ ሳድዝን እንያት አላቸው። በገቡ ጊዜም በሚነድ እሳት ምድጃ ውስጥ ቁማ እጆቿን ወደ ሰማይ ዘርግታ ስትጸልይ ያገኟት። አይተውም ተደነቁ። የተመሰገነ እግዚአብሔርንም አመሰገኑ። ከዚያም በኋላ አቅርባላቸው በሉ። በዛው ምሽትም መላእክት ስለ አባ አሞንዮስና ዛድዥ ገድል ለአባ ብሉይ ነገረው። ወደዚያም ዛሬ ያደረሰው እግዚአብሔር ነው፣ የሳድዥን እረፍት እንድታይ አላቸው። 3 ሰዓትም በሆነ ጊዜ የሚያስጨንቅ የሆድ ሕመም ታመመች። በእግዚአብሔርም ፊት አንድ ስግደት ሰገደችና በዛው ነፍሷን ሰጠች። መልካም አገናነዝም ገንዘው ቀበሯት። አባ አሞንዮስም ትሩፋታን ይነግራቸው ጀመር። እርሷ በእርሱ ዘንድ ስትኖር 18 ዓመት ሙሉ ስትኖር ከቶ ፊቷን እንዳላረገች ከእርሱም ደግሞ ፊቷን እንዳላየት ምግባቸውም አምባሻና ጨው እንደሆነ ነገራቸው። ከጥቂት ቀን በኋላም አባ አሞንዮስም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ።